ዓላማህን ካላወቅ ወጣትነትህ ወዴት ይሄዳል? አንድን መርከብ አስብ። በጣም ጠንካራ ነው፣ ነዳጅ ሞልቶታል፣ መሳሪያዎቹም ዝግጁ ናቸው። ግን ወዴት እንደሚሄድ ካላወቀ ምን ይሆናል? በባህር ላይ ይንከራተታል። ብዙ ወጣቶች ዛሬ ያሉበት ሁኔታ ይህንን ይመስላል። ኃይል አለን፣ ህልም አለን፣ ችሎታ አለን። ግን ዓላማችንን ካላወቅን ይሄ ሁሉ ነገር አቅጣጫ ያጣል። ወጣትነት ማለት ዝም ብሎ የሚያልፍ ዕድሜ አይደለም፣ የሕይወት መሠረት የሚጣልበት ዘመን እንጂ። ዛሬ የምናስበው፣ የምንማረው፣ የምንመርጠው ነገ ማንና ምን እንደምንሆን ይወስናል። ነገር ግን ብዙ ሰዎች ዓላማቸውን ሳያውቁ የሌሎችን ሕይወት ለመኖር ይሞክራሉ። ሌሎች የሚሰሩትን ይከተላሉ። ሌሎች የሚወዱትን ይወዳሉ። ሌሎች የሚሄዱበትን መንገድ ይሄዳሉ። በመጨረሻም የራሳቸውን ሕይወት ሳይሆን የሌላ ሰውን ሕይወት እየኖሩ እንዳሉ ያገኙታል። እግዚአብሔር ግን እያንዳንዳችንን በተለየ ዓላማ ፈጥሮናል። ለዚህ ነው አንድ ሰው በአንድ ነገር የሚያበራው፣ ሌላው ደግሞ በሌላ ነገር የሚያበራው። ዓላማህን ስታውቅ ምን እንደምትሠራ ብቻ ሳይሆን ምን እንደማትሠራም ታውቃለህ። ጊዜህን በማይጠቅም ነገር አታባክን። የሰዎች አስተያየት አያወዛግብህ። የት እንደምትሄድ ታውቃለህ። ስለዚህ ዛሬ ራስህን ጠይቅ። ለምንድን ነው የተፈጠርኩት? ምን አይነት ሰው እንድሆን እግዚአብሔር ይፈልጋል? የምኖረው ለምንድን ነው? እነዚህን ጥያቄዎች የሚጠይቅ ወጣት የወደፊት ሕይወቱን እየገነባ ነው። ወጣትነትህ በአጋጣሚ አልተሰጠህም። ጊዜህም በከንቱ እንዲያልፍ አልተሰጠህም። ዛሬ ዓላማህን ፈልግ። ምክንያቱም ዓላማ የሌለው ወጣት አቅጣጫ የሌለው መርከብን ይመስላል። ዓላማውን ያወቀ ወጣት ግን ማዕበል ቢነሳ እንኳን ወደሚፈልገው ወደብ ይደርሳል።